ሰው ኑሮሽ እንደሌለሽ ለይምሰል መታየቱ። ዶክተር አብይ አህመድ ሀገራችን አድጋለች እያሉ በተደጋጋሚ ጊዜ ሲናገሩ ይሰማሉ። ምናልባትም የእነዚህ ሰዎች ወራዊ ደሞዝ እየሰሙ መሆን አለበት የሚል የግል መልከታችንን እናስቀምጣለን። በኢቢኤስ ቴሌቪዥን ጣቢያ ውስጥ በወይዘሮ ሳራ ተፈርሞ እጅግ በጣም ከፍተኛ ብር ከሚከፈላቸው ፕሮግራም አቅራቢዎች ከሚዘንብላቸው ጥቅሞች ውጪ ያላቸውን ወርሃዊ ገቢ ይዘንላችሁ መጥተናል። ኢቢኤስ ቴሌቪዥን በሀገራችን የሚዲያ ታሪክ ውስጥ በተወዳጅነት ቀዳሚውን ስፍራ በመያዝ ከ10 ዓመታት በላይ አስቆጥሯል። ከሱ ጋር መፎካከር ሩቅ ነው እስከ መባል የደረሰ ጣቢያም ነው። ታዲያ የተወዳጅነት ምስጢሩ ምንድነው ብለን ከጠየቅን የመጀመሪያ መልስ የሚሆነው የያዛቸው የፕሮግራም አቅራቢዎች በቀላሉ የሰው ልብ ውስጥ የሚገቡ መሆናቸውና ለስራ ነፃነት መስጠቱ ተጠቃሽ ሲሆኑ እነዚህ ሰራተኞች ደግሞ ለምን በዚህ ልክ ይሰራሉ ካልን የሚከፈላቸው ክፍያ ውድ መሆኑ ነው እንላቸዋለን። ለዛሬው የተወሰኑትን በመዝናኛው ዓለም ላይ እየሰሩ ከፍተኛ ገንዘብ የሚከፈላቸውን እንመለከታለን። እጸገነት ይልማ ውልቷን በሞጆ ከተማ አድርጋ ትምህርቷንም በዛው ተከታትላ የመጣችው የግል ህይወቷን እምብዛም ወደ አደባባይ ይዛ የማትወጣው ባለትዳርና የልጆች እናት መሆኗን ብቻ ትናገር እንጂ ዝርዝር ውስጥ አትገባም። ኢቢኤስ ውስጥ ካሉ አቅራቢዎች መካከል አንጻራዊ መረጋጋት አላት። ነገሮችን በእርጋታ የምትይዘውም ስትሆን ለስራ ትጠነቀቃለች። በኢትዮጵያ ቴሌቪዥን ስራዋን ጀመረች፣ ሬዲዮ ቀጠለች። ከዚያም ኢቢኤስ ውስጥ በመግባት ቅዳሜን ከሰዓትን ተቀላቀለች። ስርዓት ባለው ንግግሯ አለፍ ሲል ደግሞ ተጫዋችነቷ ከሁሉም ጋር የምትግባባ መሆኗ ይነገርላታል። ታዲያስ አዲስ ላይ ከተወዳጁ ሰይፉ ፋንታሁን ጋር ተጣምራለች። አሁንም በስራው ላይ ትገኛለች። በኢቢኤስ ቤት በሻይ ሰዓት ፕሮግራም የበለጠ ተወዳጅነትን ስታገኝ የጸጊ ሻይ እየተባለ የሚጠራ የራሷ ብራንድና ዝናንም አትርፋለች። እጸገነት ይልማ በኢቢኤስ ውስጥ ካሉ ከፍተኛ ተከፋዮች ውስጥ በዝርዝር ስንመለከት ወርሃዊ የተጣራ 280,000 የኢትዮጵያ ብር ይከፈላታል። ሉላ ገዙ ቁመትሽ ሎጋ ነው ሰንደቅ ያሰቅላል እየተባለ የሚዜምላት ተክለ ሰውነቷን በተለይም ደግሞ የኋላ ታሪኳን አጥብቀን የምንወድላት እኛ ብቻ ሳንሆን አብረዋት የሚሰሩት ከጀርባ እኔ ቀርጻለሁ በማለት ካሜራማኖች የሚሻሙባት ለሳቅም ለጨዋታም ለእንባም ለሐዘንም ስስ ልብ ያላት ገዙ ይሙት እያለች የምትምለዋ ሉላ ገዙ ትውልዷ በይርጋለም ሆስፒታል ሲሆን እድገቷ ሻሸመኔ፣ ሐዋሳ፣ መዳረሻዋን ደግሞ አዲስ አበባ አድርጋለች። ገና በወጣትነት እድሜዋ ዝናን በቁንጅና ውድድር አሸናፊ በመሆን ተቆናጣለች። የመጀመሪያ የአይን ፍቅር ውስጥ የወደቀችው የሃይስኩል ተማሪ በነበረችበት ጊዜ ሲሆን ልጁን በጣም ወድጄው ነበር ትለናለች። እንደ ጨዋታ ስታነሳም እንደምትሆኝ እኔ ረጅም ነኝ፣ የሚቀርቡልኝ የፍቅር ጥያቄዎች በሙሉ ከአጫጭር ሰዎች ነው በማለት አጫጭር ሰዎች ተውኝ ብላችኋለች። ለትምህርት ከፍተኛ ፍቅር ያላት ሉላ ኢንትራንስ ከፍተኛ ውጤት በማምጣት መቀሌ ዩኒቨርሲቲ በሳይኮሎጂ ብትመደብም ከአንድ ዓመት በላይ መቀጠልን አልመረጠችም። ተመልሳ በሞዴሊንግ ዓለምን ከተሽከረከረች ገንዘብም ዝናም ከያዘች በኋላ ትምህርትን መማር አለብኝ በማለት በቀን መርሃ ግብር ዩኒቲ ዩኒቨርሲቲ በሶሺዮሎጂ በማታ ደግሞ በአዲስ አበባ ዩኒቨርሲቲ በጋዜጠኝነት ተምራለች። በኢቢኤስ ቤት እሁድን በኢቢኤስ ላይ ሁሉን ፕሮግራሞች ትሰራለች። ስትስቅም ስታለቅስም ያምርባታል። ወደፊት የኢትዮጵያ ፖለቲካ ላይ መሳተፍ ፈልጋለሁ የምትለው ሉላ ወርሃዊ ደሞዟ 320,000 የኢትዮጵያ ብር ነው። ዮናስ ከበደ ቢሲካ እና አቦ በማለት ደጋግሞ የሚጠቀምባቸው ሁለት ቃላቶች ከአንደበቱ አይጠፉም። የድሬዳዋ ተወላጅ የሆነው ዮናስ ከበደ ትውልዱን ጭንቅ አይችሉም፣ ቂም አይዙም፣ ሰው ወዳድ ናቸው፣ ከየት መጣ፣ ሃይማኖት ምንድን ነው የሚል ጥያቄ ፈጽሞ ከአንደበታቸው የማይወጣው ሰውን ብቻ በሚወዱት በድሬዳዋ ተወልዶ ነው ያደገው። በጣም ጎበዝ ተማሪ እንደነበር ሲነገር የመጀመሪያ ዲግሪውን በአዲስ አበባ ዩኒቨርሲቲ ተከታትሎ እንደጨረሰ ወደ ድሬዳዋ በመመለስ በኮሙኒኬሽን ቢሮ ውስጥ በመግባት ከተራ ኦፊሰርነት እስከ ዲፓርትመንት ዳይሬክተርነት ሰርቷል። በአስተማሪነት ህይወቱ ውስጥ ተማሪዎች አጥብቀው ይወዱታል። ብዙ ትልቅ ደረጃ የደረሱ ልጆችንም አፍርቷል። በነገራችን ላይ ዘወትር ደሳለኝ የዮናስ ተማሪ እንደሆነ ታውቃላችሁ። ኢቢኤስን ከተቀላቀለ በኋላ ተጫዋችነቱ፣ ለሁሉም ወንድም መሆኑ፣ የተቸገሩትን መርዳቱ ተመራጭ ያደርገዋል። እጅግ በጣም የበዛ ትህትና ያለው ሲሆን ልሳኑ የተረጋጋ ነው። ሰዎቹን ሲያከብር የሱስ ለቅል ነው ያስብላል። ትልልቅ ሰዎችን ዮኒ ጠይቃቸው ይባልለታል። ትዝታችን በኢቢኤስ ዮኒ ከቮልሱ ጋር ያላስቃኘ ነገር የለም። ተወዳጅነትና ተቀባይነትን ያገኘው በዚሁ ፕሮግራም ነው። ወደ ስቱዲዮ ከተመለሰ በኋላም ቅዳሜን ከሰዓት በተሰኘው ፕሮግራም ስራውን ቀጥሏል። ብዙ ሰዎች ስርዓት ባለው መንገድ ጠይቋል፣ ተጫውቷል፣ አጫውቷል። የሻይ ሰዓት ያለሱ አይደምቅም፣ ነፃ ሰው ነው። ኢቢኤስ ሊያጣቸው ከማይፈልጋቸው ቁልፍ ሰራተኞች መካከል ከፊት የሚገኘው ዮናስ ከበደ በወር 370,000 የኢትዮጵያ ብር ይከፈለዋል። እናንተስ ማን ይገባል ወይም አይገባውም የሚለውን ጥያቄ እያቀረብኩላችሁ ሐሳባችሁን በኮሜንት ላይ እንድታስቀምጡልን ጠይቃችኋለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።